በኢትዮጵያ አይድል መድረክ ከውድቀት ወደ ንግስና የመጡ 5 ከዋክብት። ስኬት ሁልጊዜ በመጀመሪያ ሙከራ አይመጣም። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ አሻራ ያረፈበት ኢትዮጵያን አይድል ለብዙዎች የስኬት መጀመሪያ ቢሆንም ለአንዳንዶች ግን አትችሉም የተባሉበት መድረክ ነበር። ዛሬ የምናያቸው 5 ድምፃውያን ያንን አትችሉም የሚል ዳኝነት በስራቸው ውድቅ አድርገው በሚሊዮኖች ልብ ውስጥ የነገሱ ናቸው። አንደኛ እሱ ባለው ይታየው። እሱ ባለው ይታየው በ1988 ዓመተ ምህረት አካባቢ በኢትዮጵያን አይድል ሲወዳደር ገና ታዳጊ ነበር። በወቅቱ ዳኞች ድምጹን ደካማ ነው በሚል ቢተቹትም እሱ ባለው ግን በሙዚቃ ዓለም ውስጥ ቆይቷል። እሱ ባለው ተስፋ ሳይቆርጥ ለዓመታት በግጥምና ዜማ ደራሲነት ራሱን አበቃ። ዛሬ ማሬ ማሬ በሚለውና በሌሎች ስራዎቹ የዘመኑ የሙዚቃ ኢንዱስትሪ ግንባር ቀደም መሪ ሆኗል። አይድል ላይ የተነገረው ትችት ለዛሬ ማንነቱ መሰላል እንደሆነው በተግባር አሳይቷል። 2 ዳዊት አለማየሁ። ዳዊት አለማየሁ በአይድል መድረክ እስከ 3ኛ ዙር ድረስ ተጉዞ የነበረ ቢሆንም በወቅቱ ከዳኞች ከፍተኛ ትችት ይደርሰው ነበር። በተለይ ለየት ያለውን የድምፅ ቀለሙን ለመቀበል ዳኞች ይቸገሩ ነበር። ዳዊት ግን ያንን ለየት ያለ ድምጹን ሳይቀይር ለህዝብ አቀረበ። የመጀመሪያ አልበሙም በኢትዮጵያ ሙዚቃ ውስጥ ትልቅ መነቃቃትን ፈጠረ። ዛሬ ዳዊት አትችልም ተብሎ ሳይሆን ለየት ባለ ድምጹ የብዙዎች ተመራጭ ድምፃዊ ለመሆን በቅቷል። 3ኛው ዳዊት ጽጌ። የዳዊት ጽጌ ታሪክ በኢትዮጵያ አይድል መድረክ ላይ ሲጀመር ዳኞች በድምፅ አወጣጡና በዝግጅቱ ላይ ጥብቅ ትችት ሰጥተውት ነበር። ይሁን እንጂ ዳዊት በዚያው መድረክ የቀጠለው ባላገሩ አይድል ላይ ነበር። በባላገሩ አይድል ላይ ዳዊት አስገራሚ ብቃቱን በማሳየት የውድድሩ አሸናፊ ለመሆን በቃ። ዳኞች ማሻሻል አለብህ ያሉትን ድምፅ ዛሬ የጥላሁን ገሰሰ እውነተኛ ወራሽ እስከመባል አድርሶታል። የዳዊት ጽናት ለብዙ ወጣት ሙዚቀኞች ትልቅ ትምህርት ነው። 4 ሰላማዊት ዮሐንስ። ሰላማዊት ዮሐንስ በአይድል መድረክ ወቅት ስትወዳደር ድምፅ የለሽም በሚል ተገፍታ እንደነበር ይነገራል። በወቅቱ የነበረው መድረክ ለሰላማዊት የተመቸ አልነበረም። ሰላማዊት ግን ራሷን በባህልና በዘመናዊ ሙዚቃ አቀናጅታ መጣች። ሰናይ እና ዞማዋ የተሰኙ ስራዎቿ በኢትዮጵያ የዩቲዩብ ታሪክ ከፍተኛ እይታ ካላቸው ውስጥ ይመደባሉ። ዛሬ ሰላማዊት በምስራቅ አፍሪካ የታወቀች ድምፃዊት ሆናለች። ይህ ደግሞ ከአይድል ዳኝነት በላይ የህዝብ ዳኝነት እንደሚበልጥ ማሳያ ነው። 5 የሺ ደመላሽ። የሺ ደመላሽ በአይድል መድረክ በነበራት ቆይታ ትልቅ ትኩረት አላገኘችም ነበር። ይሁን እንጂ የሺ በያሬድ የሙዚቃ ትምህርት ቤት ባገኘችው እውቀት ራሷን አሳድጋለች። ዛሬ የሺ ደመላሽ የጃዝ እና የዘመናዊ ሙዚቃ ውህደትን በማምጣት ትታወቃለች። ቅኔ የተሰኘው አልበሟ በሙዚቃ ባለሙያዎች ዘንድ ከፍተኛ አድናቆትን ያተረፈ ነው። ከውድድር ተሳታፊነት ወደ ዳኝነትና ወደ ፕሮፌሽናል ሙዚቀኝነት ያደገች ድንቅ አርቲስት ናት። እነዚህ 5 ታላላቅ አርቲስቶች ያሳዩን አንድ እውነት አለ። በመንገዳችሁ ላይ የሚያጋጥሙ እንቅፋቶችና አትችሉም የሚሉ ድምጾች ለስኬታችሁ ግብአት እንጂ ማቆሚያዎች አይደሉም። በእናንተም ህይወት ተመሳሳይ ገጠመኝ ካላችሁ ኮመንቱ ላይ አጋሩን። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።